ሰላም አለይኩም ያ ጀማ እንዴት ናችሁ? ደህና ናችሁ? ቤተሰብ አሉ አልሐምዱሊላህ ደህና ነኝ። እኔ ደግሞ ማለት ነው አሁን ማለት ነው ያለሁት የት መሰላችሁ? ኢትዮጵያ ነው ያለሁት። ሀዲቃ ነው ያለሁት እና ላይክ ሼር ሰብስክራይብ አርጉኝ። እያነሳብኝ ነው ማለት ነው። በቅንነት ሰብስክራይብ አርጉኝ ኢንሻአላህ መልሳለሁ። እና ውዶቼን ከምር በቃ አበረታቱኝ። ምንድነው እናንተ አይከፈልበት እዚህን ያህል ሸዋ ረካት አለ የሚከፈልበት ቢሆን እንኳን ቢሻ ስለማይከፈልበት ውዶች አበረታቱኝ። እና የሰው ልጅ ብዙ ፈተና አለው። ስለማይመቸኝ ነው ቪዲዮ ለመቅረጽ ማይመቸኝም። አሁንም ልጆቹን ሀዲቃ ይዘሽን ሂጂ ብለው ሀዲቃ ይዣቸው መጥቼ እንዳጋጣሚ ነው። እና እዚህ ቋጫጭ ብዬ ነው ማለት ነው። ፋሚሊ እናንተም እዩ እስኪ እንደኔ ተቤት ማትወጡ እንዳላችሁ እዩ። እኔ ከቤት አልወጣም ብዙ ጊዜ። ዛሬ ምን እንደነካቸው ልጆቼ ከቤታችን ቢያንስ 3 ደቂቃ ምናምን በእግራችን ነው የመጣን። እና ዘች ሀዲቃ ሄደን ቁጭ ብዬ ነው እላችኋለሁ ውዶቼ። ፈጣሪ በሀገራችን ላይ ሰላምና ወርዶ እንደዚህ ዘና ፈታ የምንልበትን ጊዜ አላህ ያምጣልን። በቃ ያኔ በሰው ቤት ሳይሆን በሰው ቤት ምን አሉን ምን ይሉን ይሆን እያልን ሳይሆን ማለት ነው። በቃ ሀሳባችንን ጠቅልል አድርገን የምንኖርበትን ኑሮ አላህ ቅርብ ያድርግልን ኢንሻአላህ። ዋናው ጤና ነው። ደግሞ ይሳካል አላህ ካለ እንደሚሳካ ነው። እና ውዶችዬ ተጋገዝ ስበሳችን የመዳም ቅመሞች ስላችሁ በቃ እኛ የመዳም ቅመሞች ያልተጋገዝን ማን ይተጋገዛል? እኛ ነን ስበሳችን መተጋገዝ ያለብን። እሺ ቤተሰብ ካላስ ያኔ መሽም ሁሉም ቦታ አለመዳም ቅመም የሚሳካ ነገር የለም። በሁሉም ቦታ ያው የመዳም ቅመም ነው። ስለዚህ መሽም ስደት ላይ ያለ ሰው ለሰው ክፉ ያስባል ብዬ አላቅም። ያኔ እንዲያው ከመቶ ቢያንስ እንዲያው 10% እንዲያው መጥፎ ሰው አለ ቢባል ስደት ላይ ያለ ሰው ወላሂ ሁሉም ጥሩ ነው፣ ሁሉም መልካም ነው እና ማለት ነው። ስለዚህ መልካም አሳቢዎች አሰቡን በቅንነት እመልሳለሁ ኢንሻአላህ። እና ደግሞ ጥሩ ትምህርት ጥሩ ቪዲዮ ይዤ እመጣለሁ እላችኋለሁ ውዶቼ። አሁን አይደለም አሁን በራሴ ደም አይደለም የምሰራው በሌላ ሰው ደም ነው። እሺ በራሴ ደም ስሰራ ነው። እነዚህ በጎች ግር ብለው ወደ እኔ ዘንድ እየመጡ መጣሁ። እና ውዶቼ እቤትም እኔ ነኝ ደም ስራቸው፣ ሀዲቃ መጀን እኔ ነኝ ደም ስራቸው። እኔ እኮ ሆይ ጉድ ያ ረቢ አላህ እንደዚህችን ዘፋያቸዋት እንደዛፍ ድምልም ያለ ሀያት ይስጠን ያ ረብ። እድሜያችን ልጅም ያልወለደ ይውለድ፣ ያላገባ የሚያግባ ማለት ነው። እንዲያው እኔን ላይክ የሚያረገውን እጁን ማለት ነው ወርቅ ይንካበት፣ ወርቅ በወርቅ ያርግለት። ሰብስክራይብ የሚያረገኝም እድሜውን ረጅም ያደርግለት እላችኋለሁ። ተመዲያም ኩሽና ፈጣሪ ያውጣችሁ ለቀን አሳቢዎች እና ውዶቼ ከምር ማለት ነው። እኛ ሰሳችን እንተጋገዝ፣ ተባበር እና የመዳም ቀሞች ነፍስ ወቁ ከምር በቃ ያኔ እየተቸገረ መርዳት። ቅን አሳቢዎች አላችሁ እናንተ ማለት ነው።
አበረታቱኝ። እቺ ልጅማ በትፈምስ እኮ ተጠቅመናለች። እቺ ልጅማ ተኝቼ ነው በነገራችን ላይ እዚህ እንትኑ ላይ ተኝቼ ነው። እሺ እንደዛ ሪፎርም እና ግሬ ነው ቁሜ ምናምን እንደዚህ ቪዲዮ እንትን እንዲያለል ሪፎርም ነው የምለብስና ሀራም በልብሳችን እንኳን ፈጣሪ በልብሴ እንኳን ፈጣሪ ቢሚረኝ ሌላውማ እና ውዶቼ ማለት ነው። በሁሉም ነገር እኛ ነን እና ነብስ ወቁ። አገራችሁ ላይ ደግሞ የምታረጉትን የምታስተካክሉትን ነገር ቶሎ አስተካክላችሁ ሀገራችሁ ግቡ። ያልወለዳችሁ ውለዱ። እኔም እንግዲህ አንድ ልጅ ነው ያለኝ። እኔም ገና 3 አመት በ2 አመቱ ጥዬ የመጣሁኝ እና ውዶቼ ኢትዮጵያ በፊት እኔ 7 አመት ተቀምጬ ማለት ነው ልንገራችሁ 7 አመት ተቀምጬ ኢትዮጵያ ገባሁ ማለት ነው። ከዛ ኢትዮጵያ ስገባ ትንሽ አንድ ሳምንት እና እንደዚህ ሁሉም ብታይ ከተማም ሰህር ምናምን በቃ ባጃጅቷት በቃ እንማልኳችሁ በቃ አጃቢ ይበዛል። ከዛ በኋላ ትንሽ ከረምረም ብዬ ማለት ነው እንዲያው አንድም ሰው እንዲያው በሩቁ ሃይ ሰላም ነው የሚሉት ማለት ነው። ብሪቱ ማለቋን አለመኖሯን ሲያውቁ እና ነብስ ወቁ የመዲያም ቀሞች። አሁን ግን ማለት ነው ብልጥ ሆንኩኝ። ብልጥ አገባሁ የምሰራውን ነገር ይኸው አሁን በ2 አመቴ ቤቴን ሰራሁ ጨራረስ። ይሄ ደግሞ ምን አሁን በካላስ በቃ ያኒ ነብስ ስታውቁ ትንሹ ነገር ይበረክታል ማለት ነው። ነብስ ካላወቃችሁ ደግሞ አላወቃችሁም። ቤተሰብ አይቸልሻለሁ እንዴ ነው የምትባሉት። ወላሂ እኔ ብዙ አስተማሪ ታሪክ ብዙ 7 አመት ላይ ብዙ አስተማሪ ታሪክ አለኝ። ግን በቃ ላይክ ሼር ሰብስክራይብ አድርጉልኝ። ሰብስክራይብ ሲያድግ ነው ሁሉንም ምነግራችሁ ማለት ነው። ፕራይቬት ህይወቴን ነግራችኋለሁኝ። ግን መጀመሪያ አሳድጉኝ ማለት ነው። ብዙ በቃ አስተማሪ የተማርኩበት በነገራችን ላይ አሁን ይሄን 2 አመት ነው ጎበዝ ሆንኩት። የ7 አመቱን ያው ልጅነትም ነው እንደገናም በቤተሰብ ስርም ስለሆንኩኝ የዛን ሰዓት ዝም ብሎ ነው። ያው ሳውዲ አረቢያ ላይ የዛን ሰዓት 2000 ነበር ምሰራ ጠፍቼ። እንግዲህ 2000 ኢትዮጵያ ሲላክ ማለት ነው 14000 15000 ነው። ግን የዛን ሰዓት ያ ሀዲያ በጣም ብዙ ብር ነው። ብዙ ነገር ይሰራል እና ሁሉም በሰዓቱ ነው። ሁሉም በጊዜው ስለሆነ አሁን ላይ ደግሞ 200,000 ብር ልካችሁ ድንጋይ ነው ቢያወርድላችሁ አሸዋና ሲሚንቶ እንኳን አይጨምርምና ያው ኑሮ በተወደደበት ሰዓት ብነቃም አልሐምዱሊላህ ለኩልሃል አሁንም ቅርብ ነው። ያኔ ነብስ ወቁ የመዳም ቅመሞች ማለት ነው። በቃ ሰርታችሁ ለራሳችሁ መቋቋሚያ ለራሳችሁ መኖሪያ በቃ ስትሄዱ ማንም አይወዳችሁም እንገራችሁ። ስለዚህ ለራሳችሁ መቋቋሚያ ማድረግ አለባችሁ እንጂ ዝም ብላችሁ ለቤተሰብ ብቻ መላክ የለባችሁም ስላችሁ ነው። ግድ ነው ለራስ መቋቋሚያ መኖር አለበት። እኔ በነገራችን ላይ 7 አመት ኑሬ ሲሄድ አለች ነበር ያኔ 50 ቆርቆሮ ሰርተውልኝ ነበረ። ከዛ እዛች ቤት የገባሁኝ ማለት ነው። ኋላ ሲጣሉኝ ሲያልቅብኝ እዛች ቤት የገባሁኝ እዛች ማኩረፊያ ሆነችኝ። በቃ ብዙ ነገር ቻለችልኝ ማለት ነው። ያኔ ብታንስም አልሐምዱሊላህ ሲኖ አንዴ ያኔ ሶም ጉድ ይለናል ሲሉ ነው ያችን ለጠብ ያረጉልኝ። ተመስገን ነው። ስለዚህ ማለት ነው ውዶቼ ራሳችሁን ሁኑ፣ ራሳችሁን ኑሩ። ለራሳችሁ ነው መኖር ያለባችሁ፣ ለሰው አትኑሩ። ካላስ ቤተሰብ አጨዳ በሚታጨድበት ሰዓት አጨዳ ማሳጨድ፣ ማዳበሪያ ሲወጣ ማዳበሪያ ማውጣት፣ ሮመዳን ሲሆን በቃ የሆነ ነገር እንትን ማለት ካላስ። ከዛ ውጭ ቤተሰብ ልንገራችሁ ምንም ያኔ አመሰግኑም።
ለራሳችሁ ኑሩ፣ ራሳችሁን ኑሩ። ወላሂ እኔ ብዙ አሳልፌያለሁ። ብዙ 7 አመት ሙሉ ብዙ ነው ያሳለፍኩት። ግን ቢሆንም አልሐምዱሊላህ እየጠሉኝ ሁሉ ደግሞ ማለት ነው እንደገና እዚህ አረብ ሀገር ስመጣ እዚህ አረብ ሀገር ስሆን የጠሉኝ ሁሉ ወደዱ። አሁን ማለት ነው ስልኬን ተየት እንደሚያገኙት እኔ ማንንም ሰው ስልክ አልፈልግ ብዬ ማለት ነው ስልኬን አላሳውቅም ነበር። ግን ተየት እንደሚያገኙት እንደው እንዴት ነሽ እንደው ደህና ነሽ ወይ ይሉኛል። አዎ ደህና ነኝ ብዬ ደሞ እልም እላለሁ። ደሞ አሁንም ያው እንዴት ነሽ ደህና ነሽ እንደው ናፍቀሽን ምናምን ይላሉ። ግን መጨረሻ ላይ የሚያወሯችሁ ያው የችግር መሰንቆ ነው። እኔ ደግሞ የችግር መሰንቆ መስማት አልፈልግም። እና ቤተሰብ ለዛ ነው አበረታቱኝ። ቪዲዮዬን እስከመጨረሻው አዳምጡ። ቪዲዮዬን ማለት ነው ኤርፎን አድርጋችሁ ቤት እየጠረግሽ የመዲያም ቅመም ቢሻው እቃ እያጠብሽ ልብስ እየተኮሽ አዳምጪ። ቪዲዮዬን አዳምጡ። ከዛ ማለት ነው ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ወላሂ ብዙ አስተማሪ ታሪክ አለኝ፣ የራሴ ታሪክ አለኝ። እንደገና መልሶ እንደዚሁ ያክስቴ ልጅ እንደገና መልሳ ጓደኛዬ በወንድ ለራሱ በወንድ አገባን እያላችሁ በኦንላይን በቲክቶክ በምን እየተዋወቃችሁ እንደዛ የምታረጉ ብዙ ትምህርት አለኝ ማለት ነው። ታበረታታችሁኝ ሰብስክራይቤ የሚያነሳብኝ ያኔ ትንሽ ከሄድኩ ማለት ነው ታሪኬን ፕራይቬት ህይወቴን በሙሉ ብዙ አስተማሪ ህይወት አሳልፌያለሁ። ኢንሻአላህ እመጣለሁ ተመልሼ። አሰላሙ አለይኩም